አረ ብሩክ ትለያለክ 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 ትለያለክ። በስመአብ ወልድ እንደው ምን ላርግህ ማለት ነው። አረ ከረክ በኢየሱስ እንደ ዛሬ ማርያምን ደስ ማን ነው ብሩክ እኮ ለሀይሚ መኪና ገዛላት። ቤተሰብ ጨርቃ ቤተሰቦች ማለት ነው። እና በስመአብ ብሩክ ለሀይሚ መኪና ገዛላት። የእውነት ማለት ነው። እና የሆነ ጊዜ ትዝ ካላችሁ ብሩኬ ምንድን ነበር ያለው? ለእኔ ያደረግኩትን ነገር ሁሉ ላንቺም አደርግልሻለሁ ብሏት ነበረ ማለት ነው። ለምን ለሱ የሚያደርገውን ነገር ሁሉ ለሀይሚ እንደሚያደርግላት ማለት ነው። እና አደርጉም ደግሞ አሳይቶናል። ቤት ገዝቶላታል። አይፎን 17 ገዝቶላታል። ዛሬ ደግሞ የቀረ መኪና ነው። መኪና ገዛላት። አያችሁ ሰው የሚያስበው ሌላ እነሱ ሌላ ታሪክ ላይ ሄደዋል ማለት ነው። እና የኔ ሀይሚ ብስማ ድርብ ደስታ ነው የሆነልሽ። የእውነት ለመናገር ማለት ድርብ ደስታ ማለት ነው። የእውነት ለምን እንደሆነ ታውቃላችሁ? ድርብ ደስታ ሊሆንላት የቻለው በቅርብ ጊዜ ነው። አፈቅርሻለሁ ብሎ የጠየቃት ካሁን አፈቅርሻለሁ ያላት ለምንድን ነው? ከአሁን ላይ የሚመጣውን ነገር አብረን እንጋፈጥ፣ በደስታ በሀዘን ሁሌም ካጠገቤ እንድትሆኚ፣ በቃ ፍቅረኛ ሁኚ፣ የትዳር አጋሪ ሁኚ፣ እጮኛ ሁኚ ምናምን ተባብሎ ነው ማለት የጠየቁት። እና ያ በተፈጠረ በስንተኛ ጊዜ ደግሞ መኪና ገዝቶ አመጣላት ማለት ነው። በስመአብ የሀይሚ ደስታ የሀይሚ ደስታ ወደር የለውም። የእውነት ለመናገር ወደር ስላችሁ በቃ ደስታዋ ከአቅም በላይ ነበረ። በጣም ነው ደስ ያላት። አላሰበችውም። ኢቨን እሷ ኢቨን ለሌላ ለሰርግ ቤት ምናምን የመሰለ ሰርግ ማንም ያገባው ምናምን ማለት እኔም ራሱ አንድ ቀን ጀስት እሱ መኪና ስላለው በራሱ መኪና አብሮ ይሄዳሉ፣ አብሮ ይመጣሉ። ያው አንድ ላይ ግን አሁን ራሷ ናት በቃ ለብቻው ብሩኬን ራሷ አትጠብቅም። ብሩኬን ራሷ ፒክ የምታደርገው ማይ ጋድ ደስ ሲል ማለት ነው። ይውላችሁ የሚያፈቅራችሁን ወንድ ስታገቡ እንደ ንጉስ አድርጎ ያኖራችኋል። ይሄ ማለት ብሩኬ ማለት ነው። አኮራኸኝ ልሄድብህ ነበር ትናንት አናደኸኝ ማለት ነው። ትናንት ለዛ ነው ለካ ይሁን ሁሉ ቃል ተጠቅመ ዛሬ የደስታ ቪዲዮ ያመጣሃለን ማለት ነው። እና ብሩኬ በጣም ኤክሳይትድ ያረከን ማለት ነው። እና የኔ ፍልቅቅ የኔ ሳቄታ አንቺ ይገባሻል። የእውነት ነገር ማለት ዓለም ላይ ያለ ነገር ሁሉ ይገባሻል። በጣም የእውነት እግዚአብሔር ባይ ዘ ዌይ የዋህ ሰዎችን እዚህ ምድር ላይ አይጥም። በጣም ለሰው መልካም ነገር የሚያስቡ ሰዎች፣ ለሰው ጥሩ የሚያስቡ ሰዎች እነ ሀይሚና እነ ብሩክ ያላሳደጉ ሰዎች አሉ። ዩቲዩብ ያልከፈቱላቸው ሰዎች አሉ። ማንም የለም ማለት ነው። ግን እግዚአብሔር የዛን ዋጋ እየከፈላቸው ነው። እውነት ብሩክ ለስንት ሰው ነው ስራ የሰጠ? ስንት ነዲያትን ያበላው? ሀይሚም እንደዛ። ሀይሚ ማለት ብሩኬ ነው፣ የእሱ ማለት የእሱ ነው። ብሩክ ካደረገ ሀይሚ እንዳደረገች ነው። ተመካክረው ነው የሚያደርጉት። ግን ዛሬ ደስ ብሎኛል። እንኳን ደስ አለሽ ብያለሁ።